ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ የምናየው ካፒታል ይሆናል። ካፒታል means the money or assets that are used to start and run a business. ካፒታል ቢዝነስን ለመጀመር ወይም ለማንቀሳቀስ የምንጠቀምበት ገንዘብ ነው። ለምሳሌ 100,000 ብር ስራ ማስኬጃ ወይም ሾፕ ለመክፈት ብናስብ 100,000 ብሩ ካፒታል ተደርጎ ይመዘግብልናል። 5 አይነት ካፒታሎች አሉ። አንደኛው ፊክስድ ካፒታል። ፊክስድ ካፒታል used to buy long term things for a business. ቋሚ ንብረቶችን ለመግዛት የምንጠቀምበት ካፒታል ፊክስድ ካፒታል ይባላል። እነሱም ቢልዲንግ፣ ማሽን እና ኮምፒውተር የመሳሰሉትን ማለት ነው። ሁለተኛው ወርኪንግ ካፒታል ነው። ወርኪንግ ካፒታል used for daily business activities. ወርኪንግ ካፒታል ማለት የስራ ማስኬጃ ነው። ይሄ ደሞዝ የምንከፍለው፣ ሮ ማቴሪያል የምንገዛቸውን ያጠቃልላል። ሶስተኛ ሂውማን ካፒታል ነው። ሂውማን ካፒታል ስኪልስ፣ ኖሌጅ ኤንድ ኤቢሊቲ ኦፍ ወርከርስ ትሬንድ ኢምፕሎይስ ማለት ነው። እኒህም ማለት የምንጠቀምባቸውን ሰራተኞች ትሬንድ የሆኑ ወይም የሰለጠነ የሰው ኃይል ስናዘጋጅ ሂውማን ካፒታል ይባላል። አራተኛው ፋይናንሻል ካፒታል ነው። ፋይናንሻል ካፒታል መኒ ኢንቨስትድ ባይ ኦነርስ ኦር ሼር ሆልደርስ። ፋይናንሻል ካፒታል ከኦነርስ ኢንቨስት የሚደረግ ሊሆን ይችላል፣ ከባንክ ብድር እናገኛለን። አምስተኛው ሶሻል ካፒታል ነው። ሶሻል ካፒታል ኮኔክሽን ኤንድ ሪሌሽንሺፕ ዛት ሄልፕስ ቢዝነስ ሰክሲድ። ቢዝነሳችን ሰክሲድ የምናደርግበት ወይም ቢዝነሳችን እንዲቀጥል የምናደርግበት ዋነኛው ነገር ትረስት ወይም እምነት በሰዎች ውስጥ የምናሳድር ከሆነ ቢዝነሳችን ከፍ እያለ ይሄዳል ማለት ነው። በአጠቃላይ በአካውንቲንግ ውስጥ ካፒታል ኢዝ ኢኳል ቱ አሴት ማይነስ ሊያቢሊቲ ነው። ካፒታል አሴት ወይም ንብረታችን ሲቀነስ ዕዳችን ማለት ነው። የሚቀጥለውን ቪዲዮ ምን እንደምሰራላችሁ ብታሳውቁኝ ደስ ይለኛል። ትምህርቱ የሚጠቅማችሁ ከሆነ ላይክ፣ ሼር እና ሰብስክራይብ እንዲሁም ፌቨራይትስ ማስቀመጥ እንዳይረሱ።